ንግዳችሁ የምታተርፉበት አስባችሁ የምታሳኩበት እንዲሁም መንገዳችሁ ቀና የሚሆንበት ዕለት ይሆን ዘንድ እየተመኘው በሁለት እጅ የማይነሳ ሰላምታዬ በያላችሁበት ይደርስ ዘንድ ተመኘው። እነሆ ልወዞዞ በግሬን ጀመርኩ። ካፊያው ዘመህር ነኝ። ቻናላችን ቤተሰቦች ላይክ አድርጋችሁ እንድትጀምሩ አበረታታለሁ። አዲስ ለሆናችሁ የሰከንድ ተግባር ነውና ሰብስክራይብ በማድረግ ቤተሰብ እንድትሆኑ በታላቅ አክብሮት ጋብዛለሁ። አሁንም ቀጥታ ወደ ዝግጅቱ አልፋለሁ። እናንተም እስከወደዳችሁ ድረስ ተከተሉኝ። እነሆ ልወዞዞ በግሬ መነን አካባቢ ተገኝተናል። ዛሬ እንግዲህ አብሮኝ ማን አለ? አትንኩት አለ። እንግዲህ አትንኩት ይሄን ሰፈር በደንብ ያውቀዋል። ካሁን በኋላ አትንኩት እንግዲህ በየቪዲዮዎቹ መሃል አልጠፋም ብሏል። ቃል ገብቷል በእናንተ ፊት። ይሄው መልካም። አሁን መነን አካባቢ ነው የምንገኘው። አፍሩንን አልፈናል። ሸሪፎና የሸሪፎ ቤተሰቦች ሱቅ ነው ይሄ። እነዚህ ሱቆች ብዙ ይቺ ወደ ላይ መታጠፊያለች። አረንጓዴ ጉልት ወይም ወደ ሸምበቆ አረንጓዴው ጉልት ይባል ነበር። ይሄ ትጌ መነን ትምህርት ቤት ነው ፊት ለፊት የሚታያቸው አይደል? አዎ ትምህርት ቤቱ የሚገርምህ ቅርብ ጊዜ ነው የተሰራው። እዛ ጋር ብዙ ነገር የለም ነበር። ከላይብረሪ ብሎክ ጀርባ የነበረ ነው። አዲስ የተሳለከ ነው። ይሄኛው ጤናምባ ይሄ ነው አይደል? ምንድነው ጉልት ያልከኝ? አረንጓዴው ጉልት ወይም ወደ ሸምበቆ ሜጃ ወይም ወደ መጋጫ አቋርጥ መጋጫ የሚያወጣ ሸምበቆ። በነገራችን ላይ አዲስ አበባ ዩኒቨርሲቲ የተማሩ ሰዎች ያቋታል። ሸምበቆ የምትባል ምግብ ቤት ነበር። አጥሯ ሸምበቆ ነገር ነበር። አጥሩ ብቻ ሳይሆን ሸምበቆ ውስጥም ተክሉ ነበር። በጣም ፌር በሆነ ዋጋ ምግብ ጥሩ ምግብ ይበላ ነበር። ጥራት ያለው ምግብ በጣም ይበላ ነበር። ተማሪው የ6 ኪሎ ካምፓስ ተማሪ ይመገብ ነበር። እኛም ገብተን በልተንበታል። አሁን ይኑር አይኑር ብዙም ማውቀው ነገር የለም። አሁን የምንገኘው ያው መነን ጉልት አካባቢ ነው። የሚገርም እዚህ ፖል ጋር እኮ በፊት እኮ በክተራው እሱ አካባቢ ነበር። እሱና ተሻግረ እዚህ በጤናምባ በኩል ይሄ ግን ይኸውልህ ኤሌክትሪክ መስመሩ አይገርም? አያስደነግጥም? በጣም ነው የሚያስፈራው። ይሄ አሁን በአሁኑ ይሄ የሚመጥን አይደለም። በጣም ያስፈራል። ይሄ ወደ ሽሮ ሜዳ የሚወስዱ እዚህ አካባቢ የነበሩ እነ ዲተሞ ሻይ ቤቶች ነበሩ። ፎቶ ዙላ ከዛ ዙላ ተለውጦ ደግሞ ክበብ ሙሉ ነበረ። አመስላ የግሮሰሪ ነገር ነበረች። እነሱ አሁን ተነስተዋል። እንግዲህ በሁለተኛ ዙር ማለት ነው። እዚህ ጸጉር ምንትን ቤቶች ነበሩ። የነ ጋሽ አባቡ ልብስ ስፌት ነበረ። ታጠፊያዋ ጋር የድሮ ቤቶች ነበሩ። ዞረን እንግዲህ መነንን ስናየት ነው። ሌላው ደግሞ እዚህ መነን አካባቢ ከመጣን የማይረሳው እንግዲህ አንተም የምታስታውሰው ኢሳቱ ተሰማ ቤት ነው። በግራ በኩል እንግዲህ ተርሰዋል። ኢሳቱ ተሰማ ቤት መጣችሁ አንድ ሁለት ተጎነጫችሁ። አሁን የለም ነበር ለካ እንዲህ ቅርብ ነበር። የሚገርም እሱና በከስቱ አካባቢ የነበሩ እንትኖችን የነካካቸው በስተግራ በኩል ግን አልተነካም። በአጋጣሚ ወደ ቄስ ሰፈር የሚወስደው መንገድ ጋር አልተነካም። ይሄ ጠቅላላ ተነስተዋል። እዚህ ጋር ነበሩ ሱቆች ነበሩ። የእንጨት ስራ ነበረ። እስከ ምንድነው በጅሮንድ ግቢ ድረስ ጫፉ ድረስ ነው። እንግዲህ በጅሮንድ ግቢ ማለት ያቺ ወደ ግራ መግቢያዋ ነች። በግራ ወርታች ወርደን አልፈን እንደርሳለን። በነገራችን ላይ ግን ምናልባት እንግዲህ ሀሳብ ለመስጠት ይቻ አስፋልት እጅግ በጣም ጠባብ ነች። ስታልፍ የእግረኛ መንገድ የለውም። አንደኛ መኪና ሲያልፍ በጣም ያስፈራል። ቤቶቹ በዚህ መልኩ ተከናውነዋል። ይቺ መንገድ እንግዲህ የምታውቋት በዚህ ሰፈር የኖራችሁ ያደጋችሁ የተመላለሳችሁ ትዝ ይላችኋል። መንገዷ ሁለት መኪና ከታችና ከላይ ሲመጣ ለእግረኛ መንገድ ይውት እንደምታዩት የለም። ስለዚህ ከእንትን ጋር እየተጋፋን ነው የምትሄዱት። እየተጋፋን ነበር የምንሄደው። ቢሰፋም ጥሩ ይመስላል። እንግዲህ አሁን ምን ጋር ደረስን? በተለምዶ ምናልባት አሁን የማን ወፍጮ ቤት እንደሆነ አላውቅም፣ ግን አበበ ወፍጮ ቤት የሚባል ነበረ በዚህ በስተቀኝ ያለው። አሁን ተቀይሯል። እንደውም አበበ ወፍጮ ቤት ሌሎች ናቸው ሙስሊሞች መሰለኝ አሁን ያዙት። ስለዚህ እዚህ አካባቢ ታዋቂ ወፍጮ ቤት ነው ይሄ አበበ ወፍጮ ቤት። በጣም ስልክ በጣም እና ከአበበ ወፍጮ ቤት ጎን ደግሞ ምናልባት በኢትዮጵያ ቁጥር 1 ረጅም እድሜ ያለው እድር አለ። ትልቅ እድር። ይሄ ህንጻው ይቺ ነች አይደል? ቅድም ያልካት መግቢያው ይሄ ነው። በጅሮንድ ግቢ ማለት ነው። ይሄ በቀኝ በኩል የሚታየው ህንጻ እድር። አየህ እድር ሰው ከመቅበር አሻገርም ይሄ ድሮ የሰራው ነው። ግን ኃይለ ሥላሴ የነበሩበት ይባላል እድር ውስጥ። እንደምታዩት በቀኝ በኩል ያለው እንግዲህ እድሮች ከተጠናከሩ በጣም በርካታ ነገር መስራት ይችላሉ። ለልማትም መዋል ይችላሉ። ሁሌ ሰው ሲሞት መቅበር ማስተዛዘብ ብቻ ሳይሆን ከዛ ባለፈም ነው። አንድ ኤንጂኦ ነበረ እድሮችን የሚያደራጅ ድጋፍ የሚያደርግ የሆነ 80ዎቹ 90ዎቹ አካባቢ ላይ
ማን ነበር ስሙ ጠፋ እንጂ እሱ እድሮችን ለበጎ ነገር እንዲያውሉት ለመልካም ለልማት እንዲውሉ ያደርግ ነበር። ይሄ በግራ በኩል ያለው የገንዘብ አያያዛቸውን ስርዓቱን ጠቅላላ እንዲይዙም ገንዘባቸውንም በስራ እንዲሰሩበት የሚያደርግ ነው። ይሄ ከበጅሮ ወንድ በታች ያሉ ሰፈሮች ይኸው እዚህ ጋርም እየፈረሰ ነው፣ ገና እየፈረሱ ናቸው። ትርምስምስ ብሏል። እንግዲህ እንደምታዩት ወደ ወረዳ 11 የሚወስደው መንገድ ነው። ይሄ አይደል ቀጭኑ ወረዳ 11 ፖሊስ ጣቢያው ወደ ቀጨኔ ማለት ነው። ቀጨኔም ይወስዳል። እስኪ ወረታች አሁን እንግዲህ ወደ ወንዙ ዳር ላይ ምን እየተሰራ ነው የሚለውን የምናስቃኛችሁ ነው የሚሆነው። ይሄ የመሰረተ ህብረት የዋናው የድሩ ጀርባ አብዛኞቹ ምንን ሲታሰብ ጠላ ቤቶች ይበዛሉ። ብዙ ጠላ ቤቶቹ እዚህ አካባቢ ነው። ነዋግነሽ ጠላ ቤት የሚገራርም ብዙ ልጆች አሁን ብዙ ነገር ሊነግሩን ይችላሉ። ኮሜንት ላይ ያስቀምጡ። እንግዲህ ነዋግነሽ ጠላ ቤት ጠላ እዚህ አካባቢ ከዲናሞ በጣም በዚህ ሰፈር ብዙ ጠላ ቤት ነበረ። ይሄ እዩት እዚህ ጋር ይሄ እንግዲህ ወደ ቄስ ሰፈር መግቢያ ማለት ነው። ይሄ መንገድ ናአኩቶ ላብ የሚያስወጣው መንገድ ማለት ነው። ከዚህ ወደ ታች በታች የነበሩ ቤቶች የሉም። በቀኝ በኩል ያሉ ቤቶች በሙሉ ተነስተዋል። ምክንያቱም ከነሱ ቀጥሎ ወንዝ ነው ያለው። የወንዝ ዳር ልማት በሚለው ተነስተዋል። ፊት ለፊትም አለ እዚህ ጋር በነገራችን ላይ ዳዊት ወልደ ጊዮርጊስ በዚህኛው በተቃራኒው እዚህ ጋር ወፍጮ ቤት ነበረ። ከወፍጮ ቤቱ ፊት ለፊት የሻለቃ ዳዊት ወልደ ጊዮርጊስ መኖሪያ የወላጆች ቤተሰቦቻቸው እዚህ አካባቢ ነበር። እዚህ አካባቢ አሁን የፈረሰው ጋር አሁን እዚህ ቦታ እንዳትለው አንዳንድ ጊዜ ሲፈርስ ለምልክት ስለሚያስቸግር ይጠፍታል። ግን ከዚህ ጀምሮ እስከ መነን እስከ ማነው ናኩቶ ላብ ጀርባ ያሉ ቤቶች ፈርሰዋል፣ በሙሉ ተነስተዋል። ምናልባት እኛ ጋር ውሃ ልኮ አካባቢ ነው የቀረው፣ ጥቂት ቤት ነው የቀረው። እዚህ ጋር የሆነች ነገር አየሽ፣ መዝናኛ ነገር እየሰሩ ነው። እዚህ ጋር ሰርክል ነገር ሙዴ ሱቅ የሚገርምህ ለረጅም ጊዜ በጣም ረጅም በሱቅ ያሳለፉ ግለሰብ ነበሩ። አሁን እዚህ ልክ መታጠፊያ ወደ ቄስ ሰፈር ልትገባ ስትቆር ኮንቻው ጋር ታዋቂ ነች። በጣም ብዙ እንግዲህ በነገራችን ላይ ተከታታዮቻችን የምትመላለሱበት ሰፈር ሆኖ እንኳን ቤቱ ከፈረሰ በኋላ ምን እንደነበረ ሁሉ እስኪጠፋችሁ ድረስ ነው የሚያደናግረው። ምልክቱ ከሌለ በቃ ምልክቶቹ ቤቶቹ፣ ሱቆቹ፣ ዛፎች፣ መታጠፊያዎቹ፣ ቅያሶቹ ነበሩና አሁን ፈርሶ ሜዳ ላይ ሲሆን ምን እንደነበረ እዚህ ጋር ምን እንደነበረ ይጠፋችኋል። አሁን ቁልቁለቷ አያችኋት፣ ቀጭን መንገድ ነች አልኳችሁ። ከላይ የመጣ ነው ለመኪና ብቻም እግር የለውም። ይሄ የሻለቃ ዳዊት ወልደ ጊዮርጊስን ቤት አልፈን ስንሻገር ነው ወደ ታች ስንወርድ ወደ ድልድዩ የፖሊስ ስቴሽኑ አለ። ወረዳ 11 አሁንም አለ ይመስለኛል። እዛ ጋር ሰዎች ያሉበት ቤት በዚህ በኩል የቆየች ነች። ይሄ ያየው በትልቅ እንትን ነው እየታሰረ ያለው። ማቴሪያሉ ግን ከግንቡ ይሄ ግንቡ የምታየው ከሱ ስር የሚነጠፍ ነገር አለ። ፋይበር ነገር የሆነ ነገር ለየት ያለ ነገር አለ። ብዙ ቦታ ነው ያየሁት። ከሱ በኋላ ነው ይሄ አርማታ ነገር እንግዲህ አስፋልት የነበረች ነች በወቅቱ። ግን በጣም ጠባብ ነች እኮ እግረኛም በሱ ላይ ነው የሚሄደው። የሚገርምህ ግን ልጆች እያለን ይቺ አስፋልት ታውቃለህ፣ ሞላ ጎደለ ጨዋታ አለ። ሞላ ጎደለ ማን መኪና በመኪና በምን እንደሚመጣ ታውቃለህ። 10 ሰዓት ላይ 7 ሰዓት ላይ 8 ሰዓት ላይ። ስለዚህ ታውቃለህ፣ ቀይዋ መኪና ስትመጣ ሞላ ትላለህ፣ ጎደለ ትላለህ። የታርጋው የመጨረሻ ቁጥር ታውቃለህ። የሚመጡ መኪናዎች ከቀጨንና ከዚህ የሚመጡ ሁለተኛ ኩሽኔታ ዝቻ ከይ ነፃ ስለሆነ ቤተሰብ እንዳይ መኪናም አይበዛም ነበር። ወረዳ 11 ፖሊስ ጣቢያ በዚህ በእኛ በቀኝ በኩል ነው። በአንድ ወቅት ጤና ጣቢያም ሳይሆን አይቀርም በፊት ይሄ ቤቱ 2-3 ጊዜ ተለዋውጧል። እሷ ይሄ እንግዲህ ወንዙ ይሄም ያው ገላግሬ ነው አይደል? እዚህ ጋር የገላግሬ ወንዝ ነው። ፕሮጀክት ነው እዚህ አካባቢ እስከ እንጦጦ ድረስ። አሁን እስኪ የምንሄድበትን እኛ የምናሳያቸው በጣም አንዷ ተመልካቻችን የሆነ ጊዜ ወንዝ ለወንዝ ሲሄድ አይታ ኧረ ተው አንተ ልጅ አለች። እንትን እንዳይለ ወንዝ ዳር አባቶቻችን የሚያደርጉት አይታወቅም። ወንዝ ዳር እና ሰይጣን ነገር አይጠፋም እባክህ ምናምን አለችኝ። እና አንዴ እውነት ግን ወንዝ ዳር ሲሄድ እየሄድኩ እያለሁ እኔ ማሳየቴን ነው ካሜራ የመያዙን ነው የማየውና ቀና ብዬ ሳይ የሚያስፈራሩ ጥቁር አሞራዎች አሉ። መንገድ የለም። ከዛ ሄድኩት ዶዘሯ የሄደችበትን ተከትዬ ነው። ይሄውን ማቋረጫው ደስ የሚል ነው። ድሮ እስከ ወንዙ ድረስ ቤቶችም ነበሩ የፖሊስ ጣቢያ። አሁን ግን በተለምዶ 13 ቀበሌ በዚህ ወደ ላይ ነው ወይ ወደ 08ም ያቋርጣል። የሚያቋርጥ ነው። ይሄ ተሰርቶለታል። ወንዙ ሲሄድ ግራና ቀኝ ነው። እንመለስና እኛ በዛኛው በኩል እንሄድ እስኪ። እቺ ድልድይ ራሱ እኮ የቆየች ነች። እዚህ ጋር ጫፍ እዚህኛው ቤት ጋር በስተግራ በኩል ወደ
ክበበ ፀሐይ መሄጃ 20 ቀበሌ ነው በተለምዶ 20 ቀበሌ ማዶ ይላሉ እነሱ ማዶ ይላሉ እዚህ ደግሞ ያኛው ማዶ ይላል እና የ20 ቀበሌ ያለ ጫፍ ላይ መስፍን የሚባል ሚስል ስምረት የምትባል እህት የነበረች ውጪ ተምራ ነው መሰለኝ መድኃኒት ተሰጥቷት እንትን ሳሊ ናቸው እሱ ሳሊ ነገር መሰለኝ እዚህ ጋር ጫፍ ነበረ ቤታቸው እዚህ ጋር ቤቶች ነበሩ አንድ ጓደኛችን ተከራይቶ ይኖር ነበር እዚህ ጋር ለረጅም ጊዜ ኖሯል ይችግራዋ ወደ ክበበ ፀሐይ ወደ 20 ቀበሌ ወደ ወስዳለች ሳሙና ፋብሪካ በተለምዶ እንደዛ ይባላል ይሄ በዚህ ይሄን ዳገት ነበር ቀጨኔ ሞጫ አለ ደረጃ አለ እዛም ይወጣበት ችግራዋን ይዘህ አጥበህ ስትሄድ ወደ አፍንጮ በር ትወጣለህ ዳገቱን ስትወጣ ማን ነው ደረጃውን ስትወጣ ወደ ቀጨኔ ፊት ለፊት የሚታያችሁ ደግሞ የኮንሶ ተወላጆች ናቸው እየሰሩት ያሉት ክርት ነው በጣም የሚገርም ከዚህ በፊት ሽሮ ሜዳ አሳይቻችኋለሁ እንዳይናድ ወደ ኋላ ላይ እስኪ ወደ ውስጥ ተጠግተን አሳያችኋለሁ ክርት እርከን የኮንሶዎች በርከን የታወቁ ናቸውና ከዛ የመጡ ናቸው በሚገርም ሁኔታ እየሰሩት ነው ወደ ውስጥ ስንገባ ለማሳየት እንሞክራለን እስከወደዳችሁ እስከፈቀዳችሁ ተከተሉ ሌላው ደግሞ በጣም ያስገርምህ ይሄ መንገድ በጣም ጠባብ ነበር ግን አሁን አያያዙ ያየሁ ነው አይደል በጣም ሰፊ እንደሚሆን ነው ቆይ ዞራ እናሳያችሁ ብዙ ቤቶች አሉ የፈረሱ ይሄ ከዚህ መንገዱ እኮ ብቻ ከዛ ቤት ነበር ቆይ ወደ ላይ እንሄዳለን እንግዲህ ትንሽ ፊልሙ ጠቆር ሊል ይችላል ምክንያቱም ደመና ነው አየር ሁኔታ ነው አንዳንዶቻችሁ ትረዱናላችሁ የተቆረበት በፀሐይ ለምን አትቀርጽም ትላላችሁ ፀሐይ ከጠበቅን ደግሞ ቪዲዮ የምንለቅበት ጊዜ ክረምት ስለሆነ ይቆያል ኢቨንቱንም አታገኘው መቸቱንም አታገኘው ይሄውት እንደምታዩት የወንዙ ዳር እየታሰረ ነው ግን የሚገርመው ውሃዋ ንጹህ ነች አሁን እኮ ገና ነው ምክንያቱም ላይ የሚታያችሁ ክርቱ ነው እነሱ መንደሮች የነበሩ የ13 ቀበሌና የ08 ቀበሌ አዋሳኝ ተመልሰን እንመጣለን በዛ እንመጣለን ተመልሰን እዚህ አይ ቱቦም እየቀበሩ ነው ብዙ ሰዎች ይሄንን የሚያውቁት ይሄ የልጆች ማሳደጊያ የነበረ የሴቶች እና የህፃናት እዚህ ይሄኛው ክበበ ፀሐይ ታች ነው እሱ በጣም ጨቅላ ህፃናቶች ይሄ ማሳደጊያ ሰፊ ነው እኮ በጣም ላይ ትንቀጨኔ ሰፊ ማሳደጊያ ነው እንደ ከኛ ጋር ብዙዎቹ ተመረዋል ሴቶቹ ይሄ መንገዱ አየው በጣም እየሰፋ ነው ይሄው የድሮ አይነት መንገድ ሳይሆን ትልቅ መንገድ ነው የሚሆነው ጥሩ ደግሞ ይሄ እንትኑ አፈሩ እንዳይከላ ለከላይ ያለው ቤቶቹ ጋር እሱ ነገር አስተማማኝ ነው አሁን ቤቶቹ ይሄነኝ ቤቶች አያችሁ አሁን ስጋት አይኖርባቸውም እሱ በደንብ ከተሰራ ድጋሚ ነው የሆነ ነገር አጥበቦ ከሰሩት በኋላ ድጋሚ ነው ሁለተኛ ዙር ላይ አፍርሰው እንትን ያሉት ሲሰራ መንገድ ለማንኛውም ለቀቅ አድርጎ ቢሰራ ነው የሚሻለው እኮ እዚህ ጋር ወንዝ ዳር እኮ አንድ ትምህርት ቤት ነበረች ምናምን ምን ወልደ ጊዮርጊስ አረ የመንግስት ወልደ ጊዮርጊስ ይሆን እንደዚህ ኮሜንት ላይ ያስቀምጡልናል እዚህ አካባቢ ልጅ ያለው ነው ማሳወሳታ ኮሜንት ላይ ያስቀምጡልናል በጣም ጥቂት ክፍሎች ነበሩ እየቆዩ ግን ወንዙን አስታከው ክፍሎች ሰርተው ነበር እዚህ ቆርቆሮ ያለችበት አካባቢ እዚህ በቀኝ በኩል አረ ትዝ ያለኝማ አፄ ወልደ ጊዮርጊስ ግን ኮሜንት ያርጉ ቆይቷል ከተነሳ እንግዲህ በጊዜው የተማራችሁ ልትሆኑ ትችላላችሁ በዚህ አካባቢ የኖራችሁ ሰዎች እቺ ትምህርት ቤቷ ምን የምትባል ነበረች ያስታውሱና እርግጠኛ ነኝ እዚህ አካባቢ የኖረ ሰው ቪዲዮአችንን ያዩታል ብዙዎቹ ሰፈራቸው አካባቢ ያለው በዝርዝር ነው የሚነግሩት ኮሜንት ላይ ጽፉልናል ብዙ ነገር ነው የተማርኩት እኔ ራሴ እኛ ካልነው በላይ በደንብ ያውቁታል በጣም ያውቁታል እስኪ ጠጋ እንበል አየው በጣም ያስፈራል በጣም ይሄ ወንዙ ራሱ ጨለማ ነው አይታያቸውም እርግጠኛ ነኝ ሀረግ ነገር ወርሶታል ግን ወንዙ እኮ ምንም ቢሞላ ይሄን ያህል አይሞላም የተሸረሸረ እንደዚህ ይሄን ያህል አፈሩ እየታጠበ ሲሄድ ወንዝ እኮ ገላግሌ ወንዝ በባሪው ይሞላል ክረምት ላይ ይሞላ እንደነበረ አስታውሳለሁ ፊት ለፊት ስንደርስ አሳያቸዋለሁኝ በዚህ መዞር አይጠበቅ አሁን ከዛ ቀጥታ ከቀጨኔ የመጣ ሰው ቀጥታ መነን መሻገር ይችላል ገና እየተሰራ ነው ያለው የገላግሌ ወንዝ በባህሪው ሲታጠፍ ከርቤ የሚታጠፍ ስለሆነ ዘሎ ሄዶ ነው የሚያፈርሰው ሰዎችን የሚጎዳው እንጂ ጸጥ ብሎ ሄዳል ሲታጠፍ ግን ተወርውሮ ይሄዳል ኮርባ ላይ
እዚች አካባቢ ነበረች ትምህርት ቤቷ። ይጽፉልና እርግጠኛ ነኝ። መንገዱ ግን ያኛውም ከላይ ቅድም ስንመጣ ከመነን ወርታችን ስንወርድ ያቺ ጠባባ መንገድ ልክ እንደዚህ ቢሆን ጥሩ ነው። ይሄ አሁን ሰፊ ነው፣ ለእግረኛም ይኖራል እርግጠኛ ነኝ፣ ለተሽከርካሪም በቂ ነው። ፊት ለፊት የምታዩት መዝናኛ ነው። መዝናኛ እንደሆነ ነግረውናል። ቅድም ያልኳችሁ ከላይ እንግዲህ ከቀጨኔ ስመጡ ለምሳሌ አቋርጦ ወደዚህ ለመምጣት ቀጥታ መነን ማቋረጫ ነበር። ይሄ ድልድዩ ትልቅ እሱ ጎን በአጋጣሚ በፊት የፍሳሽ ማስወገጃ ማጠራቀሚያ ነበረ። እሱ ላይ ነው አሁንም እየተሰራ ያለ። ታስታውሳለች? የሽንት ቤት ፍሳሹ ከሰፈሮች ይወጣና እዚህ ጋር ማጠራቀሚያ ነበረ። ከዚህ በኋላ ነው ተመጦ ወደ ተለያየ ቦታ የሚወሰደው። ይሄ የምታዩት እንግዲህ ትልቅ ድልድይ ነው የሚሰራው። ቤዝመንቱ እያለቀ ነው። ይሄ ቀጨኔን አጥር ይዞ ማለት ነው። ይሄ ፊት ለፊቱ የቀብር ቦታው ነው። ቀብር ማስፈጸሚያ። እቺ ከሱ ስር ላይ ያለች የምታዩት ጠይቀን ነበረ። መዝናኛ የምትሆን ነች። እንግዲህ መዝናኛዋ መስተንግዶም ሊኖራት ይችላል፣ ግሪን ኤሪያም ሊኖራት ይችላል። ቀጥላ ወደ ላይ መጣው ወደ ቀጨኔ ወደ መድኃኔዓለም ወደ ቀጨኔ የሚወስደው ወደ ማርገጃ ማለት ነው። ማርገጃ የሚወስደው መንገድ ነው። እቺ መዝናኛዋ እንደምታዩት ነች፣ ገና ነች። ወደ ሽሮ ሜዳ ስታቋርጥ ከቀጨኔ መቃብሩ በጣም ጠባብ መንገድ ስለሆነ እየታከክ ነበር የምትሄደው። ገደል ስር ነው። አሁን ግን በደንብ ሰፍቶ ከቀጨኔ ቀጥታ ወደ ሽሮ ሜዳ ለመሻገር የሚያስችል ነው መንገዱ ራሱ። አይ ጥሩ ነው። እንዴት አያችሁት? ግራ ቀኙን ምን ታዘባችሁ? አሁን የቀጨኔ አሁን እያየን ያለ ነው አጥር አፈር ሞልቶት ደለል ሞልቶት በፊት ቅርብ ጊዜ ፈርሶ ነበረ። እንደገና ተሰርቶ ነው። በርካታ በጎችና ሰውም ተቆርጧል መሰለኝ። ይሄ ለሰዎች መቀመጫ አይመስልም? ይሄ መዝናኛ ውስጥ እዚህ ጋር እንደ ካፌ ነገር ያቺ ሰዎች የሚቀመጡባት ነው ይመስሉ። እንግዲህ እስኪ በዚህ መሻገር የምንችል ይመስለኛል። እንውረድ፣ በዚህ እንውረድ። ትልቅ ነው ግን ይሄ መሻገሪያው በጣም ሂውጅ ነው፣ ቀላል አይደለም። የሚገርምህ ዞር ብለው ስራቸው ነው በጣም ገርማው። ለመጠየቅ እንኳን ስንጠይቃቸው ተመልካቾቻችን በጣም ተጠግታችሁ ካልነገራችሁ ካልጠየቃችሁ ማንም ዞር አያችሁም። ይሄ ግን ከባድ ነው። እንግዲህ ወንዝ ለወንዝ አትሂድ ያልሽ ልጅ ሁለት ነን ዛሬ እንኳን ሰይጣን መቼም ድሮ ብዙ እኮ ወደዚህ አትሂዱ የሚባልበት ምክንያቶች ነበሩ። ቀጨኔና በሽሮ ሜዳ በኩል እና ይጦሮቢ አሉ በኪዳነ ምሕረት በቃ እዛ ስትሄዱ እንደዚህ ትሆናላችሁ ይባላል። ሰባት መጫኛ ወደዛ ወደ ሽሮ ሜዳ ወንዝ ዳር ሰይጣን የሚገኘው እዛ ነው ተብሎ ስለሚታሰብ ወንዝ ዳር አትሂዱ ይባል ነበር። ቡና የሚያፈላ ቡና ደግሞ የሆነ ሰው ቤት የመተህብኝ እንደዚህ ትላለች። የሆነ ሰው ደግሞ ታሞ ወይም የታመመ የአእምሮ ህመምተኛ ከሆነ እሱ እኮ እንደዚህ ሄዶ ነው የራስህን ግምት ትሰጣለህ። እንደሱ ላለ ነው። አንዷም እንደዚህ ያለች እንዴት እንደምንሻገር አላውቅም። ኧረ እንዳንወድ አንተ እኮ ድርምስ ያስፈራል። እዚህ ጋር እኔ የተደነቁት ይሄ የኮንስትራክሽን ማቴሪያሎቹን እንግዲህ እኛ ለመግባት በጣም ተቸግረናል። ጉልበት ሰራተኞች በጉልበት ሰራተኛና አንዳንድ ጊዜ ትልልቅ መኪናዎች ደግሞ በጀርባ በኩል እያዞሩ ነው የሚያቀብሏቸው። በጣም አስቸጋሪ ቦታ ነው። ይሄ በጣም ያስፈራል እኮ። ይሄ ግን አሁን እንደዚህ ሰው ስላለበት ነው እንጂ ይሄው በዚህ አያችኋት የመጣንበትም በዚች ጋር ነው። በጣም ያስፈራል። ሸርተት ካልክ እዛ ውሃው ውስጥ ነው። ሰው ስላለ ነው እንጂ አሁን ብቻህን በዚህ በጣም ያስፈራል። የሚሰሩት እንደምታዩቸው ተፍ ተፍ ይላሉ። ዞራው ያዋቸው ማን አለ? እቺ ደረጃ መወጣጫ ነች። እቺ ኢንክላይንድ የሆነች ነገር የለችም። እቺ መንገድ እንትኗ ይሄ ለጎርፍ መከላከያ በሆነ ወቅት እዚህ የሐውልት ምርቃት ወደ እንትን ነው የምንሻገረው
ወደ ሽሮ ሜዳ ለመሄድ አንዱ ፈጥኖ ሄደ። ጎረምሳ ነው ሮጦ ወጣ እንትኗን ይቺ ከዛ እኔ ተከተልኩት። ጫማዬን ሸራትቴ መለሰ። ከዛ እንደምን እየወጣው አንዱ ጓደኛዬ ግን ሰውነቱ በጣም ግዙፍ ነበረ፣ አልቻለም። እጁን ይዛችሁት ካልሰራችሁ እኛም እንሸራትታለን። እሱ ወረዳ 11 ፖሊስ ጣቢያ ጋር በዛ በኩል ሄዶ ነው ይሄ የመጣው። ከባድ ነው። አይ በጣም አንዳንዴ ደግሞ ልምድ የሌለው ሰው አለ እንደዚህ አይነት ቦታ ላይ ሄዶ የማያውቅ ሰው። አንደኛ ጓደኛ ነበር። አሁን እንዴ ትንሽ ዳገት አይሄድም። ትንሽ ዳገት እንደዚህ ቁልቁለት ያላት ከሆነች በቃ ምንም እንትን አሰብ ነው ተወልዶ ያደገው። እኔ እንደዚህ አይነት መንገድ አይቻላልም ነው የሚለው። ትንሽ ዳገት ነገር እንዴት አሁን በዚህ እንሻገር ካልኩ በቃ ይከብደዋል እሱ። ውሃው ትንሽ ነች እንግዲህ ወደፊት ሲሞላ ግን ይሄን ሁሉ ይሞላል ብዬ አስባለሁ። ይሄም አሁን በደረጃው ላይ ነው የምንወጣው። እንግዲህ እስኪ እንዴት እንደምንወጣ እናሳያቸዋለን። እዚህ ጋር የሚሰራ ነገር አለ፣ መዝናኛ ነገር አለ። ወንዙ ዳር ላይ ነው። ያምራል ግን እኮ ይሄ አሁን ከላይ ይሄ እንትኑ እንደ ግድግዳ ሆኖ ቁጭ ያለው ውሃው ግን ወደፊት እንትን እያለ የሆነ ነገር ወደፊት ነው የሚጠራው። አሁንም ደህና ነው እኮ እንዴ! ከበፊቱ በጣም ለውጥ አለው። አሁን አፈሮቹ ተከልለዋል። አሁን አይ ደግሞ በየሰፈሩ የሚለቀቅ ቀርቷል። እሱ ቀርቷል። እሱ መቅረቱ ነው። ሁለተኛ እነዚህ የኮንስትራክሽን ለኮንስትራክሽን ተብለው የተቆፈሩ አፈሮች ተጠርገው እያለቁ ነው። ትክክል። በዚህ ላይ እንግዲህ 1 2 3 እንዲህ ነው ጎበዝ ሲፋፋ ቁንጣውን ቀዶ ቦላሌ ሰፋ። ይኸው በርቀት ሲታይ ምን እንደሚመስል ይሁት እንግዲህ የመጣንበት ይሁት በዛ በቀጭኗ መንገድ ላይ ነው። ውሃው እንደምታዩት አንጻራዊ ሲታይ በጣም ንጹህ ነው። አሁን ቀደም ሲል እንደዚህ አልነበረም፣ በጣም ቆሻሻ ነበር። እንግዲህ የአዲስ አበባ እኮ እንትኖችን ወንዞችን ድሮ ዋኘንባቸው እንጂ በኋላቸው እኮ ማለፍ አችልም። እኛ እንዳደግንበት አይደለም አይደል? ኬሚካሉ ምን ሽንት ቤት የሚታጠበው ነገር ከሰፈር ውስጥ የሚወጣው በጣም እንትን የሚል ነገር ነው። ብቻ ተዋኝቷል። እዚህ አካባቢም የተደበቅ ተዋኛል። አሁን ቆይታ ያለ ኮሜንት ላይ ይጽፉልናል። እዚህ አካባቢ ላይ የነበሩ ልጆች በእኛ እድሜ ያሉ ልጆች ብዙ ነገር ነው የሚያነሱት። ይሄ እዚህ ጋር ደግሞ እንግዲህ በቀይ በኩል የሚታያችሁ ግሪን ተደርጓል። እዚህ ጋርም የሆነ ነገር የሚሰራ ላይ እዚህ ጋር ፋውንዴሽኑ እየወጣለ ወንዙ ዳር ላይ በዛ በኩልም እንደምታዩት የሆነ መዝናኛ ነገር የሚሆን ቤቶች ነገር የሚሰራሉ። በዚህ በኩልም አሉ። ቤላ ጋር እንዳየነው ነው። ይሄ ጊዛይ ዳም ነገር ምንድነው? ጊዛይ እንትን የለችው ውሃ መቆጣጠር እሷንማ በቆይ በርቀታቸው አሉ እንደሱ አይነት። ይሄ በቀይ በኩል የምታዩት ይሄ ምኖች ናቸው ከኮንሶ የመጡት እነሱ የሰሩት ይሁት አስታስረዋል። በመሃሉ ላይ ሳሩ ግሪን ሆኗል። ብራይት ሌላ ጊዜ በፀሐይ ደግሞ እንቀርጽላችኋለን። ድምጽ ሊረብሻችሁ ይችላል። እንግዲህ ታገሱን። ያው እየሰሩ ነው። የስራው አካል ይሄ እቺ ዳም ነገር ትመስላለች። ይሄ ደግሞ የወንዝ ዳር ድንጋይ የሚገርም ከየት እንደሚመጣ አይታወቅም። ይኸውልህ ጥቋቁር ድንጋይ እኮ ከራሱ እኮ የሚወጣ ነው። ይገኛል። ከፍ እያሉ ነው እንግዲህ እንደምታዩት። ይሄ ዛሬ እንትን ለበሰ ገረጋንቲ ለበሰ እንጂ ከስር እኮ ሲቆፈር የሸክላ አፈር ነው። ሸክላ ከዚህ ነበር የሚያወጣው አብዛኞቹ የሸክላ ያቺ ናር ብትሉ ድንጋዮቹን የሚገርሟቸው ይወጣሉ። ከወንዝ ዳር የሚወጡ ድንጋዮች ናቸው። በጌጥ ያስቀምጧቸዋል እነሱ። ዝም ብለህ ፎርም ይዘህ አስተካክለህ ስታስቀምጠው አይመችም። ዝም ብለህ ግን ብትንትን እንደነበረ አቀማመጣቸው ስታደርግ ያምራል። በተፈጥሮ አይነት አቀማመጥ ፊት ለፊት ያለው አየሁ ታስሯል። በደንብ ግሪን ተደርጓል። ይሄ እንግዲህ ሲያልቅ ከዚህ በፊት አልቀው ያየናቸውን የሚያስንቅ ይሆናል ብዬ አስባለሁ። ምክንያቱም ታች እንዳየነው መዝናኛ ነገሮች አሉ። ቁጭ ብላችሁ በርቀት የምታዩት ይሄ ነው። ገና አላለቀም። ይሄ ወክወይ ደግሞ እኛ የምንሄድበት አሁን ዝም ብሎ ነው። ወደፊት ግን በዚህ አይሆን። ይሄ እኮ ቀጥታው ከእንጦጦ አይደለም የሚጀምረው እንትኑ ፕሮጀክቱ ልክ ነው። ስለዚህ ይሄ መዳረሻው ነው። ይሄ ፊት ለፊት እንትን ነው አይደል? መቃብር እኮ መሰለኝ። ጀርባው የቀጨኔ መቃብር ቦታ። በነገራችን ላይ አዲስ አበባ ውስጥ ካሉ መቃብር ቦታዎች እኔ እንደ ቀጨኔ መቃብር ትልቁም እሱ ነው። በፊት ያው ሐውልት ይሰራ ነበር፣ ያስፈራ ነበር በፊት። አሁን ግን ቀርቷል። ስም የምትጻፍባት ምልክቷ ብቻ ነች የምትኖረው። በየ7 ዓመቱ ይነሳል። መቀመጫዎች አሉ፣ ግሪን ሆኗል። ሰው ገብቶ ቁጭ ማነው ዛፎቹ ይከረከማሉ። ሳሩ በደንብ የሚስተካከል ጽድት ያለ ነው። ገብቶ ቁጭ ማለት ይችላል። በፊት ያስፈራ ነበር። አሁን እንደዛ ናቸው። ይሄ እንደውም ዘላቂ ማረፊያና ምንድነው የሆነ ስም አለው እኮ አረንጓዴና ዘላቂ ማረፊያ። መቃብር ቦታ ሲባል ያስፈራል በፊት ስሙ ራሱ።
እንዴት ለከፋላት ትሄድ እኮ ነው የምትባለው። ግን አሁን መካነ መቃብር እኮ ሰው አላፊ መሆኑን ታስባለህ። አዎ ሄደህ ቁጭ ብለህ ቀልብ ትመጣለህ። ትክክል። እነኚህ ፕሮጀክቱ ማብሰያ፣ ልብስ መቀየሪያ ወደ ላይ ገና ነው ስላሉን ነው እንጂ ወደ ላይ እንሄድ ነበረ። ስለዚህ በዛኛ በኩል እያሳየን እንመለስኛ። በዚህ በኩል ይቀጥላል ወደ ላይ። ዛፉ ግን ደስ አይልም። በጣም የቆየ ኢኮኖ ጥቅጥቅ ያለ ዛፍ። አብዛኛው ግን ያው ባህር ዛፍ ነው ያለው። ሰፊ ፕሮጀክት ነው ይሄ። በጣም ትልቅ ነው። ቀጨኛ አካባቢ ያለው ይሄ እንትኖቹ ራሱ ክር ከታች ጀምሮ ላይ ያለ እርከን ላይ እንደገና ደግሞ አለ። ይሄኛ የምንሄድበት ስር እየታያችሁ ነው አይደል? በጣም የሚያምር ነው። ከስርም አለ። አራት ላይ ደግሞ አለ። አሁን ታች ቅድም ያየናቸው ወንዙ ዳር ቤቶች ነገሮች አሉ። ለም ሆነው እዛ እንግዲህ ሻይ ቡና የሚባል ከሆነ ዊኬንድ ላይ ከሆነ ብለህ ትመጣለህ። ልጆች ይዘህ መጥተህ የልጆች መጫወቻ ደግሞ ብዙ ቦታ አለ። እዚህም ይኖር ይሆናል። እንደሱ ካለ መታየት ከዚህ ሲታይ ቪው ያምራል። በጣም ያምራል። በጣም ደስ ይላል። ካደጋን ተምብኔል እንደውም ይቺ ለተምብኔል እናደርጋታለን። ካደጋን ብራስ ልጆች ነው መኪና የምታስበው ነገር አይደለም። እዚህ ምንም ወንዙም ወደ ዳር አይወጣም። ወክ እያደረክ መሄድ ነው። ምናልባት ያለው እንጂ ወደፊት እንደዚህ አይነት ነገሮች እንትን ኮንሶዎች በዚህ ይታወቃሉ። በከንሰራ እና ከዛ ነው የመጡት አሉ። ሲያወሩም ሰብታችሁ ከሆነ በኮንስኛ ነው የሚያወሩት። በተገባቸው ስናል የበደንብ ነው እንትን ያለው። በስራ በሄድኩ ጊዜ 40 ዓመት የኮንሶ ጓደኞች ነበሩ። ኦኬ ዘካይ ታታሪዎች ናቸው ስራ ላይ። እዚህም እኮ በቃ አይታቸው ዞረውም አይሆን ዝም ብሎ ስራቸው መስራት ነው ያላቸው። አንተ መዘነጥ ገዝተው ልብስ ገዝተው የሚሉበት ጊዜ የለም። በቃ ስራ ይሰራሉ። በዛ በለበሱት ልብስ የሚፈልጉትን ተዝናንተው ነው። በጣም ይኸው ከላይ አሁን በዛኛው በኩል ዞረን ነው እንግዲህ ቅድም የመጣንበትን የምናሳያችሁ። ይሄ አሁን ይሄ ራሱ ገና ነው። አይህ ይሄ የምንሄድበት ይስተካከላል። አዎ በዚህ በኩል ያለው በግራ በኩል ያለው እንደምታዩት ነው። ይሄ ሰው የሚረማመድበት ገና አልተሰራም እና እኔም ሁሌ እላለሁ ይሄ ነገር በጣም ወጪ ይጠይቃል፣ ጊዜም ይጠይቃል። ምክንያቱም በጣም እንትን ነው፣ ቦታው ሰፊ ቦታ ነው፣ የወንዝ ዳር። ከስር ግን ባለፈው አንድ ጊዜ የሆነ ስራ ላይ ያነሳው ነገር ሁሉ ጊዜ መታሰብ ያለበት እንደዚህ አይነት ነገሮች ሲሰሩ እግረ መንገዱን ደግሞ የነዚህ ደህንነት የሚጠብቅ ያስፈልጋል። በተለያየ ምክንያት ሊቆፈር ሊነሳ ሰው አንዳንድ ኮሪደር ልማት ላይ መብራቶች እንደ መንቀል ተደርገው የተሞከሩ አሉ እና አሁን እኮ የአዲስ አበባ ፖሊስ በአንዳንድ ቦታዎች ላይ ታያቸዋል እየተዘዋወረ ያሉ። ሰው ከሌለ ሰው ነቅሎ ወደ ቤት ሊወስድ ይችላል። መብራቶች አሉ፣ የሚያምሩ መብራቶች ማታ ሲበሩ ደስ እነሱን ሁሉ ኃይሎች የተነጠፉት ራሱ በውሃ በሆነ ምክንያት ይነሱ አንዱ ከተነሳ በቃ ልክ ነው። እሱን የሚቆጣጠር አካልና ከስር ከስር የሚተካ መኖር አለ። ተመልካች ያስፈልገዋል። አለበለዚያ ባለቤት ከሌለው ህዝቡ የኔ ነው አይልም። ሁሉም ኗሪ የለም። አብዛኛው እዚህ አካባቢ ኗሪ እኮ የለም። ልክ ነው። ብዙ ስለሌለ ቤት ነበር አይደል? እዚህ አካባቢ ይሄ ሁሉ ቤት ነበር። ወደዚህ ነበሩ። ከላይ እኮ አሁን ከቀጨኔ በላይ ቀጨኔ ሆነ አሻግረህ የምታያቸው 19 እና 18 ቀበሌ 18 ማለት የወረዳ 10 የድሮ የነበረ ግን 19 እና 23 ምናምን የሚባሉት ደግሞ 19 ቀበሌ በወረዳ 23 በሽሮ ሜዳ ወደ ላይ ነው። ይሄ እንግዲህ ይሄ ድልድዩ ቅድም የነበርንበት ነው፣ እየተመለስን ነው። ከዚህ በኋላ ዝም ብሎ ግራ ቀኙን እንድትመለከቱት እንጋብዛለን። በሌላ ቪዲዮ እስከምንገናኝ ሰላምና ጤና እንደሁሌው እንዲሆንላችሁ እንመኛለን። ጤና ይስጥልኝ።
ነው።